ጤና ይስጥልኝ። አለሙ ተክለማርያም ነኝ። የኢትዮ ጥያቄ ፕሮግራም አዘጋጅና አቅራቢ። ዛሬ ለየት ያለ ፕሮግራም ነው የቀረበው። እንደምታዩት በዛሬው ፕሮግራማችን በቅርቡ በአሜሪካ በቨርጂኒያ አሌክሳንድሪያ ከተማ ውስጥ በከፍተኛ ድምቀት የተከበረውን የኢህአሰ ወይም የኢትዮጵያ ሕዝባዊ ሰራዊት 50ኛ ዓመት መታሰቢያ በተመለከተ ይሆናል። ይህን በዓል ለመታደም ከአውስትራሊያ፣ ከአውሮፓ፣ ከካናዳ እና ከተለያዩ የአሜሪካ ግዛቶች የመጡ የቀድሞ የኢህአሰ አባላት በመገኘት በጣም ታሪካዊ የሆነ እና የሚያስደስት ልምዳቸውን ያሳለፉት ሁኔታ ጓዶቻቸውን በማሰብ የተቀነባበረ ፕሮግራም ነበር። በዚህ ዕለት በጣም ድንቅ የሚያስብሉ መረጃዎችን በመድረክ ላይ በመውጣት ነው ያሰሙን። እንግዲህ እነዚህን በተመለከተ ግን በሰፊው በእኔ በኩል በዓሉ ጋር ከደረስኩበት ጊዜ ጀምሮ ያለውን ያየኋቸውን ለእኔ በጣም የተደነቁባቸውን የተማርኩባቸውን ሰምቻቸው የማላውቅ ታሪክ ያገኘሁባቸውን እናንተ ጋር ለማጋራት ነው ይዤ የቀረብኩት። በቅርቡ ግን ራሱ የበዓል ኮሚቴው ከፍተኛ ትኩረት ሰጥቶ እየሰራበት ያለው በሰፊው ያለውን የፕሮግራሙን ዝግጅት በተለይ ሌሎች ጋር የማይገኘውን እነዚህ በቀድሞ የወጣቶች የኢህአሰ አባላት የተሰዉ አባላቶቹን ከተለያየ አካባቢ ፎቶግራፋቸውን በማሰባሰብ ስማቸውን በማሰባሰብ በተቻለ መጠን በዛ ያለ መረጃና ታሪካዊ ትውስታውን ለማካፈል ዝግጅቱን እያጠናቀቀ ይገኛል። በዛ ውስጥ በዚህ ያቀረቡት ቀንጭቤ ነው። በእኔ በዚህ ቪዲዮ ውስጥ የምታዩት ተወሰኑ ነው የሚሆነው፣ ግን ያ ሙሉ ቅንብሩ በቅርቡ ይለቀቃል እና ሁላችንም እንጠባበቀዋለን። እንግዲህ እስከዛው ድረስ ያው በዕለቱ የተለያዩ የበዓሉ አዘጋጅ ኮሚቴዎች እና አንዳንድ የቆዩ የድርጅቱ ረጅም ጊዜ በድርጅቱ አመራርነት ያሳለፉ የመጀመሪያ የኢህአሰ መስራች አባላቱ እና መሪዎቹ እነሱን በተመለከተ በዚሁ በሚመጣው ቪዲዮ ውስጥ የተካተተ ብዙ ፕሮግራም አለ። ያንን እንደገና እንድጠብቁ ነው የምጠይቀው። በእኔ በኩል እንግዲህ ይኸውና ከእናንተ ጋር መጋራት አለብኝ ብዬ የደረስኩበትን ይዤ ቀርቤያለሁ እና እስቲ አብረን እንመልከት። አመሰግናለሁ።
ቤቶቼ እኛም እስኪ ታሪካችን እንጻፍና የቶቻችን ገድል እንዘምርላቸው እናገርላቸውና ዛሬ ጸሎት ነገር ያሉ ጸሎት ለማታውቋት አስማይ ነበረች ጓዲት በጣም ጠንካራ ኢህአፓ ሲባል በቃ ለሷ ህይወቷ ከሁሉ በፊት የሚቀድም ኢህአፓ ያለበት ጉድጓድ ይገባል ቢባል የምትገባ ስህተቱን መስማት የማትፈልግ እውነቱን ለመናገር ኢህአፓን አንዳንዴ ልክ እንደ ኤንጂን እንደንትን አጋር የምታየው እኛ እንኳን ነገር ስተካለ ሲባል ዝም በሉ የሰማችሁ ያለች አፋፋችን ምትለታችን ነች ጀግናታችን ከዛ ከበረሃ ከወጣች በኋላ ልክ እንደ ማንኛችንም እሷም ትንሽ ፈተና ነበራት በጤንነት በኩል ሁለት የተለያየ ካንሰርን አሸንፋ ከሄደብናለን ስንል በጤና ሁና አረጀ ስንል ጎንሳ ትንሽ አምሯ ቀነሳ ስንሆን የገና ነኝ እያለች እስካሁን ሴቶች መጠከር አለባቸው ሴቶች መደራጀት አለብን እያለች በኢህአፓ ብቻ ሳይሆን በሌሎች ድርጅቶች አብረን ብዙ ተካፍለናል። የሴት ድርጅት እንመለከት ጸልዬ እንግዲህ ወደ መድረኩ ጋብዛለሁ። ጸልዬ ወደ መድረኩ አጨብጭቡልኝ። እስካሁን የሰማችሁት በመጀመሪያ በእውነቱ በክልል ተነስተን ከሞታችን በፊት በየመንገዱ የተጣሉትን በየቦታው የተጠቁትን ከባህሪ ያልነበራቸው ድረት ያልተነገራቸው እጅግ የሚያሳዝኑ ወጣቶቻችን፣ እህቶቻችን፣ ጓዶቻችን፣ ታጋዮች ከሞታችን በፊት እስኪንዘርባቸው እኛ የሚያህል ዓመት ቆየን እስኪነሱ ደግሞ ለአንድ ቀን ስማቸውን የምናሳብለን የተነሳ ዛሬ ይሄ ነው የተደረገ። አሟሟታቸው የሚያሳዝን ጀግንነታቸው ግን የሚያውቁ እና ይህንን ለማድረግ ስንነሳ ብዙ መከራዎች ግን ተሳካ። እግዚአብሔር ይባርካችሁ። እናንተ በጣም ቆንጆ። እኔ ከእናንተ የተሻለ ስለ ሴቶች ትግል ልናገራችሁ ቢሆንም ኢህአፓ ሲነሳ የሴቶች ትግል አልነበረም። የሴቶች ትግል ሲነሳ ጥንካሬ አብሮ ይመጣል፣ ጀግንነት አብሮ ይመጣል፣ ኩራት አብሮ ይመጣል። ምክንያቱም እናቶቻችን ያስተማሩ ያን ሁሉ ቤትን ማስተዳደር፣ ዘመድን ማስተማር፣ ጎረቤትን መርዳት መልካም ታሪክ ያላቸው እናቶች ናቸው እና እኛ የተነሳነው ኩንታል እንደሚሸከም ወንድ እኩል ኩንታል የሚሸከም ይለናል። ያም አስተሳሰባችን ውስጥ ነው። የፌሚኒስት ትግል አላካሄድም። እኛ የተነሳ እኛ የኢህአፓ ሴቶች ትግል ስንገባ ጠመንጃ ስንይዝ የተነሳ በመከራና በስቀቀን የምትኖረውን እናታችንን አይደለም የምትደፈረዋል፣ የምትጠለፈዋል፣ ያለ ውዴታዋ በከንቱ ታፍና የሄደች የምትሰቃየው እናታችን በወለደች ጊዜ ደግሞ መደፈሯ ሳያንስ መጠለፏ ሳያንስ እርጉዝ ሆነ አገሩ በሙሉ መሳቂያ ያለ እና የሴት ትግል ሲባል ዝም ብሎ ቀላል ነገር የባህሉን ጭቆና፣ የኢኮኖሚውን ጭቆና፣ የሃይማኖቱን ጭቆና ተጋጥረን የተሻለ ህይወት፣ የተሻለ መልክ ያለው እኩልነት ያለው ህይወት ለእህቶቻችን እናምታላችን። ያም የሚመጣው ዝም ብሎ አይደለም። መላው ህብረተሰብ፣ መላው ህዝብ ነፃ ካልሆነ
ሴት ብቻዋን ነፃ ከወንድሞቻችን ጋር እኩል ተሰልፈን በትንጃውን ሳይቀርተዋል እንደ ድል ላይ ያሉ ጀግናዎች አልተነበረን በጣም አብይት ብሬዛ ትጋታሁን መሪ ሆና የምታዋጋ የምትዋጋ ተንበርክካ መትረየስን ተተኩስ የተቀሩት ሌሎች ብዙዎቹ እነ ጀሚላ በሕፃንነታቸው በመልከ መልካምነታቸው ጊዜ አንገታቸውን ሳይሰሩ የመጀመሪያው የሰራዊቱ አባል ነበረች ጀሚላ እና እንደነዛ አይነት እህቶች ነበሩ። ሰላማዊት ዳዊት ከዚህ ሀገር ምርቷን ጨርሳ ከአሜሪካ ገብታ እንደገና ደግሞ አሲምባ ውስጥ እየታገለች እና እያታገለች ነበረች። ለምለም ወይም አበበች በቀለ በእውነተኛ ስሟ የመጀመሪያዋ የፓርቲው አባል እስከ መጨረሻው ድረስ የታግላ የምታታገል ጠንካራ አይዟችሁ ጓዶች ተነሱ እንጂ ያለች የምታታገል ነበረች። ስለ ጓዶቻችን ስለ ጓዶቻችን ቀን ሙሉ ልናወራችሁ እንችላለን። ምንም ችግር የለብንም። እንትናችንን ቀለማችንን ለመጻፍ አለቅ ግን አሁን ጊዜው በማነሱ ጊዜም ስለሌለ ልነግራችሁ የምወደው አንድ ነገር በሕይወታችን ውስጥ ስንኖር መውደቅ እና መነሳት ግን ሞክረን ስንወድቅ አበሳችን ባላረኩት ነው ብለን አንቆጭ ኢህአፓ የተቻለውን ያታሏል። ብዙ መስዋዕትነት እንከፍሏል። ለእኛም ማን እንድንሆን ምን እንድንሆን እንዴት እንደምናስብ ማድረግ ያለብንን ስርዓትና ባህሪያችንን አስተካክሎልን ያታክል ድርጅት ጥሩ እነዚህ ዋቸው እህቶቼ ጓደኞቼ በችግሬ ጊዜ በታመሜ ጊዜ ከኔ ጋር ናቸው። አልተለያየንም። እንድንፋቀር አድርጎናል። እንድንተዛዘን አድርጎናል። አንዳንዴ እንጣላለን እና በምን በተለያየ መንገድ ቢሆን አብረን ዳንሳ ግን የሞቱትን ደግሞ ማንሳት እንፈልጋለን። ከመቃብር በላይ አድርገናቸው ዋል ዛሬ በጣም ደስ ያለች ይህን ከንግዛቸው ደስ ይላል። ስመኘው የነበረ አንድ ቀን ይሄን ብናደርግ አብዩም የኔን ህልም አይቷል መሰለኝ እንጃ እንዴት እንደሹ እንዳለው ሲነግረኝ በደስታ ይቀበል ይኸው ለአንድ ቀን ነው። ምክንያቱም በኳስ ጨዋታው ጊዜ የምናደርጋቸው ትንሽ ነገሮች ናቸው። ይሄን በአምሳ አንድ ጊዜ እንደ ኢህአፓ ተገናኝተን ወይ ከሌላ እንዴ ተባብለን በአፍሮ ያየነው ሰው አሁን ጸጉራቱ ስናየው ከሌላ እንዴ ተባብለን ተሳስቀን ዋ እግዚአብሔር ይመስገን። ሁልጊዜም በድርጅታችን በህይወቴ ኢህአፓ መሆኔን እንደምኮራበት እነግራችኋለሁ። ከእያንዳንዱ ችግሩ ጋር ከእያንዳንዱ ውድቀት ምንም ይሁን እኔ የኢህአፓ ወጣት ሊግ የነበርኩ ሴት እና አንካ ከቤተሰብ እና ያም በህይወቴ ላይ መስመር እንዲይዝ አስተካክሎ አሰብኩኝ። የማላውቀውን አላውቅም፣ የማውቀውንም መናገር ከሌለብኝ አላውቅም ብዬ ማለስ ያን ያስተማረኛል። ጓዶቻችንን እንወዳቸዋለን፣ እናከብራቸዋለን። ለእኛም ደግሞ ቆመዋል። አንድ ነገር ልንገራቸው። በአሲምባ በነበረው ጊዜ ጓዶች የሚያደርጉት ሁልጊዜ ጉበት ሳይ ዛሬ ያ ነገር በጣም ትዝ ይለኛል። ምክንያቱም
ጓዶች ፍየል ወይም በጣም ረዥም እንደዚህ ሲመጣ ሰራዊቱ ገንዘብ ካለው በሬ ገንዘብ ከሌለው ፍየል ምናምን በግ ያለ እና ጓዶች ሁሉ ጓዶች ሊበሩ ለጓዶች ልታስቀምጡ ጉበቱን ለጓዶች ይላሉ። ልክ ትልቅ ነገር ተጋሩ ምክንያቱም በቃ ያዝኑልናል እና በደንብ ልክ ያችን ሊበር ይዘው አንድ ቦታ ላይ ያስቀምጠው ጓዶችን ለመጥራት ይሯሯጣል። ያለ ነው እንግዲህ ሁለት ሶስት ጓደኞች አንድ ኃይል ውስጥ እና እንደዚህ ያለ የፍቅር እንትን ያሳያል። በኃይል ውስጥ በምንጓዝበት ጊዜ ውሃ አጠገብ ከሆነ ጓዶች ቶሎ ብሎ ለእኛ ቅድሚያ ይሰጣሉ፣ አይዟችሁ ይላል። እኛም ደግሞ ከነሱ የምናዝን አይመስላችሁ እንዳትጠራጠሩ። መንገዱንም እንጋተራለን፣ ተራራውንም እንጋተራለን። ግን አንድ ነገር ደግሞ ልንገራችሁ፣ ደካማ አንዳንዴ እንደክማለን እና አንዲት ጓደኛ ነበረች አስሊ የምትባል አስሊ እንደው ብዙም ይሳካላት የመጓዝ ነገር እና ጥቂት ተካሂዶ ወደ ኃይል ተደርገን በኃይል ተከፋፍለን ስንጓዝ አስሊ መንገዱ እንግዲህ ተራራው ከሩቅ ስታዩት በጣም ትንሽ ይመስላል። እየቀረባችሁ ስትሄዱ ተራራው ግድንግ ሆኖ ይመጣል ፊታችሁ። አሁን ሳታስበው አስሊ ተራራው ጋር ደረስንና ተራራው ፊቷ ግጥም ሲል ይሄ ደግሞ ምን አባቱ ነው እዚህ የተከተለው ስትል አንድ ጓድ አስሊ አንቺ እኮ መጣሽበት እንጂ እሷ መጣች በኋላ ስትል አስሊ ታለምናባት ፎካ ይሁን ድካም ይሰማል፣ ረሃብም ይሰማል። ግን ሁልጊዜ የሚገርማችሁ ነገር እንደሳቅ ነው አንከፋ እና ብዙ ጓደኞቻችን በህይወት የሌሉት ዛሬ እየኮራን ስማቸውን እናነሳ እና አንድ ደግሞ በዚህ ቀጥላ ትንሽ ግጥም አለችኝ ላስናበላችሁ። ሁላችንም ነን እነዚህ ልጆቼ ዛሬ እዚህ የሆነ የቆሙት እሷን ለፍላፊዋና በያንቺ ለፍልፊ ብለው እና ለዛም ወዳቸዋለሁ፣ አመሰግናቸው እና አንድ ትንሽ ግጥም ላንብብላችሁ። በተለይ ገጣሚ አይደለሁም እንደው የዛሬን ቀን ላጣፍጣት ብዬ ነው። ለኢትዮጵያ እናቴ ነፃ ጭንቀት የለም አገር አቋርጬ ውቅያኖስ ጥሼ ብሄድ እንደረዳኝ ፊትሽ ፊቴ ላይ ነው እንባሽ ይታየኛል፣ ብሶትሽ ጭንቀትሽ መስሎ ይሰማኛል። ድሮ በልጅነት ቁጭ ብዬ ስር ማዶ ማዶ ያየሽ እንባሽ ሲከባለል በትንሽ እጆቼ ፊትሽን የዳሰስኩ በሴጋ ቁጭ አይዞሽ ማምዬ እያልኩ ስወተውት ጎንበስ ብለሽ አይተሽ ደህና ነኝ ትይና ሰምተሽ ትገሪያለሽ በሀሳብ ሆነ እንባሽ ግን ብቻውን የኔን ፊት አርጥቦ ያንቺን ልብስ አርሷል። ያን ጊዜ ጭንቀትሽ ጭንቀት የነበረ ዛሬ እንዳላለ ደህና ነኝ ትይና በነጠላው ጫፍ ላይ እንባሽን ተራቀሽ ችግር መከራሽን ሸፍነሽ ደብቀሽ ዛሬም እንደገና ወፍጮ ትፈጫለሽ፣ እንጨት ትለቅሚያለሽ፣ አረግ ታርሚያለሽ። አንቺ ስትከፊ እኔን አስጨንቀሽ እማዬ የኔ ናት እስከ መቼ ድረስ ትሆኛለሽ? ያን ነው የሚታየኝ አሁንም ፊቴ እየመጣ ጭንቀቴ ጥበቴ አወይ አንቺ ዳዳ ጠረንሽ ሲያውለኝ በትዝታ ስቦ መከራሽን ገልጦ ብሶትሽን አብልቶ ያንቺ ጭንቀት ሳይሆን እኔም የሚጨንቀኝ ሀሳብ የሚገባኝ የሚቆጨኝ ነገር ላንቺ አለመሆኔ ላንቺ አለመካቴ በምኞት ቅዠት ውስጥ ተውጬ መቅረቴ የቃል አባይ ሆኜ በአንቺ መታየቴ
በሐወረኩኝ ተራቁ ተጠማሁ እንባሽን የሚያደርግ ምንም አለ ተራራውን ወጣ ወረደ ቁልቁለቱ እንደው ልፋት ብቻ እንደው ድካም ብቻ ራብሽን እንባሽን የሚያጠፋ ነገር ምንም አላረኩም እንዳልጨረስኩት ህልም ታባይንልኛለሽ ብሶቴ ጭንቀቴ አንቺ ብቻ ግን በህይወት ህግ ነው የህይወት ህግ ነው ሁሉም ነገር ያልፋል ብዬ ተጽናናለሁ። በሌላ ሰማይ ስር በሌላ ጨረቃ ስስቃ ይሻላል እኔም እንኳን ባልኖር ኃላፊ ነኝና ትስቂ ይሆናል ጭንቀትሽ ያልፍና መከራሽ ያልቅ እኛ ጓደኞች በበረሃና በከተማ ለነፃነት ትግል የወደቁ ጓዶቻችን ነፍስ ይማር እንላለን። ጊዜ ስራቸው የዋል ነው እንላለን። ናገርላለች ያዳምጣት ምንድነው አሁን የጓዲቶ ሰዓት ነው አዳምጥ እና ጓዲት አገር ብቻ አቀረበችው ጓዲቶች ያውላችሁ የነበራችሁበት ስለሆነ ብዙ ተጋድሎዎችን አሳልፈዋል። ከራሴ እንኳን ሳየው መዋጋት ብቻ ሳይሆን ከአንዴ ሁለቴ ጓዶች ሁሉ በሌሉበት አንድ ጊዜ ከገበሬ ጋር ወደ መጨረሻ ጦርነት ስላልነበረ ፍራውን የምትባል ያስራል በራሳችን ተመለሱ ነበር መጨረሻ ላይ ራሳችን ኦፕሬሽን አዘጋጅተን ራሳችን እንገባበት እና ከገበሬ ጦር ጋር ስንገጥም ጥሩ ማድረግ አቋም እንደሆነ ወዲህ ብለን ተራራ ላይ ነጭ ለብሰው ነው የሚወጡት ወዲህ ብለን ተራራ ላይ ተከበሩ። ከዛ የዳንታችን ኮሚሳር ተመታ ፊት ላይ በዚህ ነው የተመታውና ቀረ። ኋላኔ ሰብሰብ እያልኩ ወደኋላ ስናያበት ሁሉም የሚለኝ አንድ ቸርች ውስጥ የተራራሰ ቸርች ደረስኩና የተባረከች እናት ትልቅ ሴት ነች። ሄጄ ልገባላቸው ነው አቻለች ናቤት የት ነው የምትሄጂው አለች። ወደኋላ እየተመ ጓዶች የታሉ ስላሉ በተመለሽ ደስ ይላሉ ገበሬዎች ቶሎ ያለች ወደኋላ ተመልሼ ገደል ነው በዛ ሴት የኃይል ኮሚሳሪ የዳንታችን ኮሚሳሪ ነበረ ልጅ ተመትቶ በዚህ ገብቶ በዚህ ወጣ ጥይት ቁጭ ብሏል። ከዛ ሳይወሱ የእሱን ካላሽን ባንጄ የኔን ካላሽን ባንጄ ስንፊግባ ይዞ ነበር በጀርባዬ ምንም ማለት ስለማልችል ደረቱን የሰጠ ነው እና ወደኋላ ዙሬ ጎተትኩት። ምንም አረጋች ለእነሱ ሁልጊዜ ቢሰዋ እንኳን ጓድ አስከሬኑን ሬሳውን ጠላት እንዲያገኘው ስለማንፈልግ ወደኋላ እየሄድኩኝ ሲጎትተው ከማዶ ተራራ ከወንዝ ማዶ ደግሞ ገበሬዎች አሉ። ከዛ ሲፈኩሱ ጎፈሬ ስለነበር ረጅም አፍሮ እሱ ሲለኝ ለኔ ሊነገር ከጉሮሮ የነበረው ጥርስ ወጣ። እኔ ላይማ እሱ ወደዛ ያያቸዋል ሊተኩሱ ሲሉ ደንግጦ ነው ለኔ ለመንገር ሲለኝ ከጉሮሮ የነበረው ጥርስ ነጭ ጥርስ ወጣ። እንዲህ ስላል ትንሽ አመለጥኩ። ዶክተር አምራዊት ተስፋዬን ጋብዛለሁ። ዶክተር አምራዊት ተስፋዬ ለማታውቋት የጓዳችን የተስፋዬ ደረሳይ እና የጓደታችን ፍቅርተ ገብረ ማርያም ልጅ ነች እና
አመሰግናለሁ በጣም እንዴት አመሻችሁ። እግዚአብሔር ይመስገን። ዛሬ ተናገር ሲባል መጀመሪያ ብዬ ነበር። ምክንያቱም እኔ ምንም የምለው ነገር የለኝም። እናንተ ናችሁ ኤክስፒሪየንስ ያደረጋችሁት፣ ታሪኩ ያላችሁ የእናንተ ነው፣ ህይወቱን የኖራችሁበት እናንተ ናችሁ፣ ዋጋ የከፈላችሁት እናንተ ናችሁ። እኔ ያው እንደ ፊገር እንደ ማስታወሻ እና ምንየው ነበረ ጤና ምንም የምለው የለም። እናንተ ናችሁ፣ ህይወታችሁ የእናንተ ነው፣ ዋጋ የከፈላችሁት የእናንተ ነው። ግን ምን ብዬ አሰብኩ በኋላ ይህ ነገር የ50 ዓመታችን ነው እና አክብረው ከጠየቃችሁኝ ለእኔ ደግሞ ሰንሆነ እና ተነስቼ እንዴት እንደማከብራችሁ እንዴት የእናንተ ትውልድ እንዴት ምርጥ ትውልድ እንደሆነ ይህንን ኦፖርቹኒቲ ተጠቅሜ መናገር አለብኝ ብዬ እዛ ነው የተነሳሁት። የእውነት በጣም ምርጥ የሆናችሁ ትውልድ ናችሁ። ከባለቤቴ ጋር ሁሉ ጊዜ እናወራለን እና እኔ እዚህ ሀገር ስመጣ በ15 ዓመት የመጣሁት እና ሁሉ ጊዜ እነግረዋለሁ በእናንተ ጀኔሬሽን እዛ በኢሃፓ ውስጥ የነበራችሁ በጣም የተለየ የሆነ ካራክተር አላችሁና በጣም ጎልቶ ይታየ ነበር። አንደኛ በጣም ያየሁት የሴትና የወንዶች ልዩነት አይታይም። አንድ ላይ ነው። በጣም እኩልነት የእውነት ያለበት እኩልነት ነው። የእውነት መዋደድ በቃ ልክ እንደ ወንድምና እህት ነው የምትዋደዱት። በልባችሁ በጣም የሚቀጣጠል የሀገር ፍቅር አለ። ፍቅር ለእርስ በርሳችሁ ያላችሁ ፍቅር የኔ ከኔ የበለጠ ሌላው ሰው የሚለው አስተሳሰብ የእውነት በጣም ጎልቶ ከውጭ ለሚያየው ሰው ጎልቶ ነው። እኔ በዚህ በእናንተ ጀኔሬሽን ውስጥ አላደኩም እና ስመጣ ነው ሁሉም ነገር ያየሁት እና በተለይ እናቴ ጋብና ጋሽ ሙሴ የሜዳ ጓደኞቻችን ብለው የሚያሳዩን የእውነት የተለየ የሆነ ስብዕና እንዳላቸው በጣም ለማየት ችዬ ነበር እና ሌላው ደግሞ በዘር ውስጥ ያልተወሰነ በእውነት ሁሉ ጊዜ ይነግሩኛል። ለምሳሌ የኢሮብ ሰውን እንዴት እንደሚወዱ በቃ የኢሮብ ሰውን እንዴት እንደሚወዱ ሁሉ ጊዜ ጋሽ ሙሴ ብሎ አያበቃም። በቃ ሁሌ ፍቅርተን ጋር ትነግረኛለች እና የእውነት ያ ያስተሳሰራችኋል። እኔ አንድ መጨረሻ ማለት የምፈልገው የሆነ ያልተነገረ የአገራችን ታሪክ አለ። ብዙ ጊዜ ስለ ኢሃፓም ሲወራ በእናንተ ጀኔሬሽን ስለተሰዋው ሲወራ የሚወራው ያው ስለ አለፉት፣ ስለወደቁት፣ ስለ ትግሉ ነው። ግን በጣም ፖዘቲቭ የሆነ አስፔክት ኦፍ ሂስትሪያችን አለ ያልተወራ የተተወ ማለት ነው። ምንድን ነው? ከዛ በፊት የነበረው የንጉሱ መንግስት ያው እንግዲህ ማጆሪቲ ገዢ መንግስት ተብሎ በአንድ ዘር የተባለ በዛ ውስጥ ነው እና ኖቲስ አድርጋችሁ ከሆነ ከዛም በኋላ ያለው የተማሪው ትግል ግን አይወራም እና የእናንተ ጀነሬሽን ነው ከተለያየ ዘር መጥቶ ብዙዎቻችሁ ምናልባት ከደህና ቤተሰብ የመጣችሁ ናችሁ። ብዙዎቻችሁ ደግሞ በጣም በድህነት የሚያደጋችሁ ትሆኑ ትችላላችሁ። ግን ሳክሪፋይስ ያደረጋችሁ ናችሁ። ያንን ገዢ እኮ የተዋጋችሁት እናንተ ጀነሬሽን ናችሁ። ይሄ በጣም ያልተነሳ በጣም ትልቅ ፒክቸር ነው። የገዢው መንግስት በአንድ ዘር ሳትወሰኑ መሬት ላራሹ ብላችሁ የተነሳችሁ ጀነሬሽን ናችሁ እና ይሄ እርስ በርስ ካለው በላይ አልፋችሁ this aspect of the culture መናገራችሁ በጣም ኢምፖርታንት ነው። ምክንያቱም ከዛ በኋላ የመጣው መንግስት በተለይ የቲፒኤልኤፍ መንግስት ሲያሳየው የነበረው በቃ በአንድ ዘር ብቻ ግን የእናንተ ጀነሬሽን እዚህ ይሄው ምስክርነት ነው። ከተለያየ ዘር ከትግሬ፣ ከአማራው፣ ከኦሮሞ፣ ከትግሬ፣ ከወላይታ ሳትሉ አንድ ላይ ሆናችሁ ዋጋ የከፈላችሁ ጀነሬሽን ናችሁ እና ይሄ አስፔክት ኦፍ ዮር ሂስትሪ እንዲነሳ እንዲወራ እውነት መንገድ መክፈት አለባችሁ። ያልተነገረ የኢትዮጵያ ውስጥ ያለፈ ለምሳሌ ምኒልክ ይባላል፣ የኃይለ ሥላሴ ይባላል። የእናንተ ከተለያየ ዘር መጥታችሁ የከፈላችሁ ዋጋ በተለይ ለያንገር ጀነሬሽኑ ያልተነገረ ታሪክ ነው እና በሱ ላይ ብታተኩሩ ጥሩ ነው። ይሄ እርስ በርሳችሁ ካለው ጋር አልፋችሁ የከፈላችሁ ዋጋ በተለያየ ዘር መጥታችሁ
በተለይ ይሄ እውነት አሁን እንግዲህ የራሴ ታሪክ ስነግራችሁ እንግዲህ ተስፋዬ እንግዲህ ከትግራይ ነው፣ እናቴ ከአማራው ነች። በጣም የተማሩ ሰዎች ናቸው። በጥሩ ህይወት ሊኖሩ የሚችሉ የነበሩ ሰዎች ናቸው። አሁን ጋሽ ንጉሴ በጣም ጥሩ ሀብት ከነበራቸው ቤተሰብ የመጣ አማራ ዘር ነው። ግን እምቢ ብላችሁ ለደሃው እኮ ነው የቆማችሁት። ይሄ መነገር ያለበት ታሪክ ነው የእውነት እና አትርሱት። ምክንያቱም ብዙ ጊዜ በተለይ ዘረኛ የሆኑ ሰዎች መራርጠው የሚያወሯት ታሪክ አለች እና ዶንት ፎርጌት ዲስ አስፔክት ኦፍ ዩር ሂስትሪ እና ባለቤቴ ደግሞ በጣም ሁሉ ጊዜ ስለናንተ ያወራል እና ላሳፍረውና አንድ መቶ አንድ ነገር ሲናገር እሱም ባይገባ አባቱ እሱም ባይገባ ይናፋል እንደዛው ሜዳ የነበረ እንዳጋጣሚ ነው የተገናኘ ነው። እሱም እንደዚሁ የወለደው አባቱ አዛናው ይሀባ የነበረ ሰው ነው። እናንተ ብዙ ዋጋ የከፈላችሁ ናችሁ፣ ምንም እንዳይቆጫችሁ። ግን ታሪካችሁ በዛ ስፔስ ማሳየቱን እንዳትረሱ። እሺ፣ አመሰግናለሁ። በጣም ደስ የሚያደርግ ታሪክ እኔ ሳልወለድ በፊት ነበር ከእናቴ ጋር ተለያይቶ የጠፋው ማለት ነው ህይወቱን ለማትረፍ እና የሰራችሁት ህይወት ግን ያሳለፋችሁት ህይወት የከፈላችሁት ዋጋ የሚረሳ አይደለም። በጣም ፕራውድ ኦፍ ዩ። እንዲሁም የተሰዉት ሰማዕታት ሁልጊዜም ስናስባቸው እንኖራለን እና እግዚአብሔር እድሜ ይስጣችሁ። በጣም ደስ የሚል ነው። ለኢትዮጵያ ህዝብ ቢያልፍለት ብላችሁ የከፈላችሁ ዋጋ እንደዚሁ የሚረሳ አይደለም። ብዙዎች ሊያጣጥሉት ቢሞክሩም በደንብ የተጻፈ ታሪክም አለ እና ነገሮች ደግሞ እንደዚህ ያቀጥሉ። ረዥም ጊዜ ሆኖታል የከፈላችሁ ዋጋ ፍሬ አፍርታላችሁት፣ ግን ፍሬ ማፍራቱ አይቻልም እና እግዚአብሔር አሁን ደግሞ በህይወት እያላችሁ ፍሬያችሁን እንድታዩ ያደርጋችሁ። የተከበራችሁ የኢሃፓ መስራች የኢሃሰ መስራች ቀደምት አባላት፣ ክቡራትና ክቡራን፣ ከሁሉ መጀመሪያ እንኳን እድሜ ቀጥሎላችሁ ከኛ ከመንፈስና ከሀገራዊ ራዕይ ልጆቻችሁ ጋር ኢሃሰ የተመሰረተበትን 50ኛ በዓል ለማክበር አበቃችሁ። አርአያ ሆናችሁ ስላስተማራችሁን የብራካችሁ ክፋይ በሆነው በዛሬው ኢሃፓ ስም እንኳን አደረሳችሁ ማለት እፈልጋለሁ። ዛሬም ወደፊትም በገድላችሁ እንኮራለን፣ አብረን እንጓዛለን፣ ታሪካችሁን እናስቀጥላለን። የቆማችሁለትን ዓላማ እንዲሳካ በጋራ አብረን እንታገላለን። ውድ ሀገራችንን ኢትዮጵያን ሆን ተብሎ የሚካሄዱ ጦርነቶች እያወደሟት ነው። በብልጽግና የሚመራው መንግስት ከሀገሪቱ ዓመታዊ በጀት በርካታውን ለወታደራዊ ጉዳይ፣ ለስለላ፣ ለብልጭልጭ የከተማ መብራቶች ከተረፈም ለዝርፊያ እያዋለው ነው። ለዚህም ነው ዛሬ ከናንተ ከተከበራችሁ የኢሃፓና የኢሃሰ ነባር ታጋዮች የሀገርና የወገን ባለውለታዎች ጋር በዚህ አጋጣሚ እኛ የመንፈስ ልጆቻችሁ ዛሬም ኢትዮጵያን አደራ በመምከርና በማገዝ ከጎናችሁ ነን እንድትሉን የምንፈልግ መሆናችንን ልንገልጥላችሁ የምወደው እናንተን በተለይ ለሀገርና ለወገን እስከ ህይወት መስዋዕትነት ለመክፈል ተዘጋጅታችሁ የነበራችሁ ወንድምና እህቶቻችን ዛሬ
እየቀጠለ ያለውን ትግል ጀማሪዎችና ፋናወጊዎች ዛሬ ባለው አሳዛኝ ሁኔታ እንደ እኛ የምትጨነቁ መሆናችሁን ለአፍታም ዘንግተነው አናውቅም። ስለሆነም ማሸነፍ፣ ሀገርን ማዳን፣ ወገንን መታደግ የሚቻለው አብረን በአንድነት ስንቆምና ተሰናስነንና ተጋግዘን ስንሰራም ነው ብለን እናምናለን። የኛ ጎደሎች ሁሉ እናንተ ትሞላላችሁ ብለንም እንተማመንባቸዋለን። የውድ የኢሃፓ ቀደምት ታጋዮች ከመቼውም ጊዜ በላይ እናንተም ለትግል ከተነሳችሁበት ጊዜ በከፋ መልኩ ሀገራችን የከፋ ሁኔታ ውስጥ ስላለች ኑ በአንድነት እንሰባሰብ፣ ውዲቷ ሀገራችንን ተረባርበን እናድናት እንላለን። እንኳን ለ50ኛው የኢሃሰ ምስረታ በዓል በጤና አደረሳችሁ አደረሰን እላለሁ። እግዚአብሔር ኢትዮጵያውያንን ሁሉ ይጠብቅ ይባርክ። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። እንኳን አምሳሌናው የኢሃሰ በዓል በሰላም አደረሳችሁ አደረሰን። መሰረታችሁ የአማራና አሴት ነበር። አሴት አካባቢ ነን እና በጣም ሌላ ጉዳይ ስላለን ደናደረሻለ ሄድ ስለከበረ ነው እና በተለይ በአሁኑ ጊዜ ማሳረፉ የነበራችሁበትን አረሳችሁም በአሁኑ ጊዜ በምናደርገው የኦቶፕ ያለበትን መከራ ሁላችሁም የምታውቁት ይመስለኛል። በዛ በኩል ደግሞ በአሁኑ ጊዜ የኢሃፓ ልጆች አብረው የኢሮብ ወዳጆች ብለው የሚያደርጉት ይሆናልና በጣም ምስጋና ለማቅረብ ብለን ነው። በጣም እናመሰግነው። በየዓመቱም እንደዚሁ ሁላችን በሰላም የሚያገናኛችሁ ያድርግልን። አመሰግናለሁ። አሁን የሚቀጥለው ግጥም ያው ለወጣቶች ለኢሃፓ ልጆች ነው። ወላጆቻቸው በትግሉ ላለፉት አባዬ የሚል ግጥም ነው እና በጓድ ተስፋሁን የተገጠመው እና አምሪ እንዲቀመጡና እንዲያዳምጡ ትፈልጋለን ስላለ ነው። ጓድ ተስፋሁን ከአትላንታ ወደ መድረኩ አንድ ወቅት ላይ ወደ አንድ ጓዴ አገር ቤት ስልክ ደውላለሁ። ሳወራው እስኪ አንዲት ልጅ ላገናኝህ ብሎ አገናኘኝ። ያገናኘኝ መምህር ጸጋዬ ዘገየ የሚባል ልጅ ነች። እናትና አባቷም ከዳባት ልጅ ነው። ከተማሪ ተይዘው እናትና አባቷ በአንድ ቀን የተገደሉባት ልጅ ነች እና ልጅቱ ያኔ የአንድ ዓመት ተኩል ልጅ ነበረች። በጣም ገጥመኝ ይገርማል። ልክ እንደ ሳምራዊት አጎቷ ሊያሳደጋት እሷ ነው። ሳምራዊት ሐምራዊት ይገባ ሐምራዊት ደግሞ ቢያንስ ያን አካባቢ ያገኘኋት ትልቁ ሴት ያለች ልትመክረን የምትሞክርበት ሰማን ነበር እና እችን ግጥም ጻፍኩኝ። ተመሳሳይ ሕይወት ስላላቸው አባዬ ለምን ነው አባዬ ይሄ አይኔን ያላየኸው አይንህን አስመጥህ ውጭ ያሳንከው ቅጭ ላይ ያክፈህ ለምን ነው አባዬ ፍቅሬን ተቀብለህ ፍቅርን ያልሰጠኸኝ? ለምን ነው አባዬ ፍቅሬን ያልዳሰስከው ልብስ ያልቀየርክልኝ? ምነው አሸኝኸኝ ቁርሴን አብልተህ ምሳዬን አስይዘህ እጆቼን ይዘህ ትምህርት ቤት ወስደህ? ምነው አላየኸኝ ከየት ተነስቼ የት ላይ እንደምደርስ እኔም ወጉ ደርሶ ከጎኔ ተገኝተህ አባት እንድታደስ ሲሉ ግን ሰማሁኝ ባለ አይ ነበርክ ለአገር ተቆርቋሪ ለሕዝብ የሚጨነቅ ወገን አፍቃሪ ሲሉ ግን ሰማሁኝ ለጭቁኖች መብት እልህ የተለቀ በሀገር ፍቅር ስሜት እውቀት የላቀ ሲሉ ግን ሰማሁኝ
ተነግሮ የሚደመጥ ብዕር የተባ በቃሉ እንድታመን ግራ ያልተጋባ ሲሉ ሰማዩ ጓዶቹን ያልካደ ቃሉ ያከበረ በእምነቱ የጸና ያልተጠራጠረ ትልቅ ሰው ነበረ። ለአገሩ የሚያኮራ በክብር የሞተ ሞት የማይፈራ ሰማው ጀግንነት ሞትነን ሳትፈራ እንደተጋፈጥከው ከፋሽስት እጅ ወድቀህ ሳትንበረከክ ከጠላቶች መውደቅ ውርደት የምትፈራ አንተን እንደ ጴጥሮስ ታሪክ የምትሰራ መሆንክን ነገሩኝ ጓዶች በይፋ አንተን አትተው እንጂ ታሪክን ይሽፋ። እንግዲህ አባዬ ዓይንህን ባላይም ጉንጮቼ ባትስምም አሳፋሪ ካልቀርታ ላወረሰኝ እንግዲህ አባዬ ባታቅፈኝ በእጆችህ ፍቅር ባትሰጠኝም በያዝከው ዓላማ አላሳፈርከኝም። ስላንተ ሰብነት ድንገት አስታውሼ እኔ አንተን ሳስብህ ድንገት አባዬ ሳላይ ወደድኩህ ሳላውቅ ናፈቅኩህ። ስመረቅ ሳታየኝ ሳትረኝ ሳትቆለኝ ብያለሁ አላማረርም ገብቶኛል አባዬ አልቅየለም መስዋዕት የሆንከው ለምን እንደሆነ ስረዳው ኮራሁኝ ልቤ ደነደነ። ለካም ሀገር ለካም ለወገንህ ያን ያልታመነ የውድ ሰዋህ የሚፈቅዳል በዓላማ በመጽናት ሳትክድ ጓዶችህን ቃልክን እንደጠበቅ የሕዝብን አደራ ተሰዋ ትሉኛል ከጓዶች ጋር ግን ነገር አባ ዛሬም አልተፈታ ችግራቸው ሁሉ መብት የጠየቁ ወይ ይታሰራሉ ወይ ይገደላሉ። አይገርምም አባ? ትላንት በመለየው ዛሬ በዘቁና ይረገጣል ህዝቡ መች ነፃ ሆነና ዛሬም ሌላ ልጆች አባት ዛሬም ሌላ ልጆች ያላባት ቀርተዋል። ዛሬም ሌላ እናቶች አዲስ ማቅረብሰዋል። ዛሬም ዲሞክራሲ እኩልነት የለም። ሕግና ፍትህን ገና አልተለየንም። ዛሬም በጥንቱ ጠመንጃ ይገዛል ሙሰኛው ዘረኛው ህዝቡን አደንዝዟል። ግን እኮ አባብዬ ዛሬ እኮ ብትመጣ ችግራችን በዝቷል አለ ብዙ ጣጣ። መቼም ማትሰለፍ ዘርንን ቆጥረህ ልበቀልም አትገለህን ገለህ ግን ድንገት ከመጣህ እንቀት ሄዳስንባ እገባለሁ አልበል ደግሞ አዲስ አበባ ዛሬማ ተጋዮች አውሮፓ ገብተዋል አሜሪካ ናቸው። ደግሞም ለጥንቱ አይደለም ፍቅራቸው። ድንገትን ከመጣ አንድ የሚያደርገውን ራዕይ ሰንቀህ ትልቁነት ስዕል ዛሬም ተሸክመህ ዛሬም ሌላ ጀግና ዳግመኛ አሰባስበህ ዛሬም እንደ ጥንቱ ለምትወደው ወገን ለኢትዮጵያ ብለህ እንዴት ደስ ባለ ሲሳካ ባይሆን ዛሬም እንደ ጥንቱ ህልምህን አንስተህ ህልምህን አሰባስበህ ከቆምከው ከመጣችለው ማዘር እንግዲህ ሁላችንም በሕክምና ቆስዬ ማዘር እናት የነበረች ለሁላችንም እናታችን ነች። ብዙ ሰዎች መናገር ይፈልጋሉ፣ ግን ካለን ጊዜ አንጻር ብዙ መናገር ከምችል አንድ ማዘርን ለአንድ ደቂቃ እንሰጣታለን ማይክሮፎንም የምችለውን ያህል ትናገር። 91 ዓመት ሆናት። እንዲያውም ከ60 ዓመት ነው የምትመስለው ራሷ። ባጭሩ ለመናገር ከተማ መገናኘት ነበረብን። ተገናኝተን ግን አብረን መውጣት አልቻለም። ምክንያቱም የትራንስፖርት ማህበር ዩኒየን አባል ስለነበረች ሁሉ ሰው ስለሚያውቃት መውጣት አልቻለችም። ተጠፋፋ። መቀሌ ስንገባም ቆዳችን ተበላ።
ግን የነበርንበት ሆቴል አንድ ስለሆነ ፐርሰን አንተዋወቅም። ድምፃችን በመስማት እኛ ስንሳፈር እሷም አብራ ባሳ የተሳፈረች ስትሳፈር መውረጃው ቦታው ላይ ስንኖር ተነሽና ተከታይ ነው ያላት። ምንም ነገር ያላናለ ተከትላ የሚወረደች ይኸው ከዛን ጊዜ ጀምሮ ሜዳ ውስጥም ሆና እንደ ጓዲትም እንደ እናቴ እኔም በቆሰልኩበት ጊዜ ደግሞ እንደ እናት አጠገብ በመሆን አክማ አድና እዚያ በማድረስሽ እናቴ እድሜ ረዥም ጊዜ ይስጥሽ።
ይሄ በዓል እንኳን ሲዘጋጅ ስንት የደገፉ እነሱ የነሱ የሀብት አባላት የሚባሉ ብዙዎች አንድ ሆነ አብረን እንሰራለን። እኔ 40 ዓመት ሙሉ ያሳለፍ የሚባል ይቅርታልና ሄጀ ማለትም ፖለቲካ የሚባል ከሆነ ጊዜ ሌላ የራስ ጊዜ ነበር። አሁን ግን ተመልሼ ወጣት በወልድ ትንሽ ነው የቀረ እና ይሄንን ድጋፍ ከሚያደርጉት ጠንካራ የሆኑ ሞራል ከሚሰጡት ደግሞ አንዱ የዚህ የድጋፍ ሰጪ መሪ ዶክተር ታዬ ዘገየ ወደ ስቴጅ መጥቶና እንናገራለን። ጓደኛ እጅግ በጣም አመሰግናለሁ ለማስታወቂያው። እሱ ጠቅለል አድርጎ አቅርቦታል። ከዚህ በላይ ስለ ኢህአፓ አሁን ሀገር ውስጥ ስላለው መናገር በጣም አስቸጋሪ ይሆናል። በትክክል እንዳስቀምጠው በአሁኑ ሰዓት በሀገር ውስጥ መጀመሪያ ከ6 ዓመት በፊት ወደ ሀገር ቤት እንዲገባ ሲወሰን በህጋዊ መንገድ ተደራጅቶ ተመዝግቦ ለመታገል ቅድም ጓድ ማሪ አንስቶታል። 2500 3000 ሰው ነበር የሚያስፈልገው። ወዲያው ተቀይሮ 10,000 አባላት አመጡ ተባለ። በወያኔ ጊዜ ሀገር ውስጥ መንቀሳቀስ በማይቻልበት ወቅት ኦቨርናይት ማለት ይቻላል 12,000 አባላትን ነው መዋቅር በሌለበት የድሮ የኢህአፓ የእናንተ ታሪክ ኢትዮጵያ ውስጥ ታትሞ ስለነበረ በ2-3 ሳምንቶች ወሮች ባልሞላ ጊዜ ውስጥ 12,500 አባላትን በማስመዝገብ በአሁኑ ሰዓት ኢህአፓ በሀገር ውስጥ ህጋዊ ሆኖ በሰላማዊ መንገድ እየታገለ ይገኛል። እኛ በውጭ ያለን ደግሞ የኢትዮጵያ ህግ መብታችንን ገፎ እድሜ ለአብይ አንድ ቅድም አንድ ጓድ ሲናገር ነበር። አንድ ጊዜ ኢህአፓ ከሆንክ ኢህአፓ አለ። በኢህአፓነት የተከተበ እድሜ ልኩን ኢህአፓ ሆኖ ነው የሚቆየው። ምንም እንኳን በተለያዩ ምክንያቶች አብረን መቀጠል ባንችልም በኢህአፓነታችን ኮርተን እየሰራን እያለን ዱዋል ሲቲዝንሺፕ የላችሁም፣ ዜግነታችሁን እየቀለዳችሁ ካልመጣችሁ የኢህአፓ አባል መሆን አትችሉም ስለተባለ ብቻ በደጋፊነት እየተንቀሳቀስን እንገኛለን። የምንችለው ለማድረግ ሞከር ነው። የተከበሩ የመድረኩ መሪ፣ የተከበራችሁ የኢህአፓ የኢህአሳ አባላት፣ የተከበራችሁ እንግዶች፣ ውድ ጓዶች፣ በቅድሚያ በዚህ በኢህአሳ ምስረታ 50ኛው የወርቅ ኢዮቤልዩ በዓል ላይ እንድናገር እድሉ ስለተሰጠኝ በውጭ በሚገኙ በኢህአፓ ደጋፊዎችና በራሴ ስም ምስጋና እንዳቀርብ ይፈቀድልኝ። ታዬ ዘገየ ይባላለሁ። የኢህአፓ የውጭ ድጋፍ አስተባባሪ ኮሚቴ አባል ነው። ከ53 ዓመታት ጀምሮ ኢህአፓን እንዲሁም ከ50 ዓመታት በፊት ጀምሮ ኢህአስን በተለያዩ ጊዜያት ተቀላቅለው የኢትዮጵያ ሕዝብ መብቶች እንዲከበሩ፣ የህግ የበላይነት እንዲሰፍን፣ በውድ ሀገራችን ውስጥ ዲሞክራሲያዊ ስርዓት እንዲመሰረት ሲታገሉ ለኢትዮጵያ ሕዝብ የገቡትን ቃል ኪዳናቸውን ሳያጥፉ
ውድና መተኪያ የሌላትን አንዲት ሕይወታቸውን መስዋዕት ያደረጉ ጓዶችን ስንዘክራቸው በታላቅ አድናቆትና ክብር ነው። ጓዶቻችንን በ50 ዓመት አንድ ጊዜ ወይም በየ10 ዓመቱ ወይም በየዓመቱ መዘከር አይበቃም። ከ53 ዓመታት በፊት በጋራ የጀመርነውን ትግል በጋራ አጠናክረን መቀጠል በየቀኑ ልንዘክራቸው ይገባል። የተሰዉ ጓዶቻችን ያስረከቡንን የትግል አርማ ይዘን ትግሉን አጠናክረን በማስቀጠል ግቡን እንዲመታ ስናደርግ ብቻ ነው ጓዶቻችንን ሕያው የምናደርጋቸው። ውድ ጓዶች፣ ወቅቱ በአንድነት መታገል የሚገባን ጊዜ ነው። እንኳን እኛ የህዝቡን ክቡር ዓላማ ህዝባዊ ዓላማ ይዘን በአንድነት ለዓመታት የታገልን ጓዶች ቀርቶ በአሁኑ ሰዓት ሌሎች አገር ወዳዶችንም ለሀገራቸው አንድነትና ህልውና የሚቆረቆሩ ወንድሞቻችንን ይዘን ሀገራችንን መታደግ የሚገባን ወቅቱ አሁን ነው። በተለያዩ ምክንያቶች እንደ ቀድሞ በጋራ መታገል የማንችል ጓዶች ለትግሉ አስተዋጽኦ ማድረግ የሚችለው በራሴ መንገድ በዚህ መንገድ ነው የምንል ካለን በምንችለው መንገድ ሁሉ ለትግሉ ውስጥ ተጽዕኖ መፍጠርና አስተዋጽኦ ማድረግ መቻል አለብን። ለዘመናት ስንታገል የነበርን ጓዶች እጃችንን አጣጥፈን መቀመጥ ሁኔታው ማይፈቅድ የኢህአፓ ያስተማረንም ይህን አይደለም። ከህዝብ ጎን ወግነን መቀጠል ይኖርብናል። ከህዝብ ጎን ቆመን ህይወት ለመስጠት ከተዘጋጀን ጓዶች በትግል ውስጥ ቀጥተኛ ተሳትፎ በማድረግ ለውጥ እንዲመጣ መታገል የሚጠበቅ ነው። የኢትዮጵያ ህዝብ ጥያቄዎች ዛሬም ምላሽ አላገኙም። ምላሽ እስኪያገኙ ድረስ እያንዳንዳችን የድርሻችንን ማበርከት ይጠበቅብናል። የኢትዮጵያ ህዝብን ትግል ማዕከል አጠናክሮ ማስቀጠል የሚቻለው ሁሉም የሚችለውን ሲያደርግ ነው። ለምሳሌ ታሪካችንን በመጻፍ ለሚቀጥለው ትውልድ ማስተላለፍ እንዲቻል ማድረግ አንዱ መንገድ ነው። በዚህ ረገድ ያሉት ወይም የተጀመሩት ጅማሮች እጅግ በጣም የሚያበረታቱ ናቸው። በተለይ ቅድም መጀመሪያ ላይ ጓድጌራ እንዳለው ለረጅም ጊዜ የተለያዩ ጓዶች ቃለመጠይቅ እየተደረገላቸው ተሰንደው የተቀመጡ ሰነዶችን፣ ጽሁፎችን፣ ታሪካችንን ለሚቀጥለው ትውልድ ማስተላለፉ የጸሐፊያን ፋንታ ነው። የጀመራችሁን ቀጥሉበት፣ የመጽሐፍ ዝንባሌ ያላችሁን እንድትቀጥሉበት ያስፈልጋል እና ይህንን ታሪካችንን ቅድም መጨረሻ የተናገረው ተናጋሪ እንዳለው የአሁኑ ትውልድ ብቻ አይደለም የሚስለው፣ ገና ታሪካችን በሚቀጥለው ትውልድ በስፋት ይጻፋል። ለዚህ ሰነዶችን ሰንዶ ለሚቀጥለው ትውልድ ማስተላለፍ አንዱ ግዴታችን ነው። ያ ትውልድ በመባል የሚታወቀው ተቋም የያን ትውልድ የጋራ ታሪክ አሰባስቦ በአንድ ማዕከል ውስጥ ማስቀመጥ መቻሉ ለወደፊት በመረጃነት እንዲያገለግል ለትውልድ እንዲተላለፍ ያከናወነው ተግባር በቀላሉ የሚታይ አይደለም። ለዚህም የያ ትውልድን ቡድን በተለይም አስተባባሪውን ጓድ ነሲቡ ስብሐትን በውጭ ድጋፍ አባላት ስም ከልብ ላመሰግነው እወዳለሁ። ውድ ጓዶች፣ ዛሬ በመካከላችን በህይወት የማይገኙ የኢህአሳ አባላት ያለፉበትን ትግል መለስ ብለን ስንቃኘው የዓላማ ጽናትን፣ ቆራጥነትን፣ ለሀገርና ለህዝብ ታማኝነትን፣ ሀገር ወዳድነትን በህይወት መስዋዕትነት ተጽፎ የነበረ ትግል እንደሆነ ፍንትው አድርጎ የሚያሳይ ታሪክ ነው የምናየው። ጓዶቻችን የገጠሟቸውን የሰው ልጅ ሊሸከመው ከሚችለው በላይ ችግሮችን ተቋቁመው የትግሉ ነው ህይወቴ በማለት የትግል ጽናታቸውን አረጋግጠው በጀግንነት አልፈዋል። ዛሬ ላይ ሆኖ ለሚያስብ ሰው ያንን ሁሉ መከራ እንዴት መቋቋም ተቻለ የሚል ጥያቄ ሊያነሳ ይችላል። የዓላማ ጽናት ካለ፣ ህዝብና ሀገርን መውደድ ካለ ማንኛውንም መከራ እና ችግር መቋቋም ይቻላል ነው መልሱ። ሁላችንም የምንሰጠው ይህንን መልስ ነው። ለህዝብና ለሀገር የሚከፈል መስዋዕትነት ደግሞ ስምን ከመቃብር በላይ ያኖራል። ለዚህ ነው ጓዶቻችን ዛሬ በአካል ከኛ ጋር ባይኖሩ ሕያው ናቸው የምንለው። ውድ ጓዶች፣ በኢህአፓ ኢህአሰ ከግማሽ ምዕተ ዓመት በፊት ትግሉ በተካሄደበት ወቅት ቢያንስ አገር እንደ አገር ነበረች።
ትግሉ ጨቋኝና አፋኝ ስርዓቶችን አስወግዶ ዴሞክራሲያዊ ስርዓት እንዲሰፍን ለማድረግ ነበር። ዛሬ ግን ከምን ጊዜውም በላይ የሀገራችን ህልውና አጠያያቂ የሆነበት ደረጃ ላይ ደርሰናል። እስከዛሬ ያልተመለሱትን የህዝብ ጥያቄዎች ምላሽ እንዲያገኙ ከሚደረገው ትግል በተጨማሪ ሀገራችን እንዳትበታተን የማዳን ኃላፊነትን ከፊታችን ተደቅኗል። የተሰዉ ጓዶቻችንን ስንዘክር ሀገራችንን አድነን ጓዶቻችንን በጀግንነት የተሰዉለትን ዓላማ ማስቀጠል ስንችል ነው ሕያው የምናደርጋቸውና አሁንም በጋራ የጀመርነውን ትግል በጋራ እንድንቀጥል ጥሪዬን አቀርባለሁ። በኢህአፓ ያሰብ ውስጥ ሆነው ለህዝብ ብለው ሲታገሉ ህይወታቸውን የከፈሉትን የጓዶቻችንን ክቡር ዓላማና አርማቸውን ተረክቦ ዛሬም ቅድም ወንድማችን ጓድ ጌራ እንዳለው አገር ውስጥ በህጋዊና በሰላማዊ መንገድ ኢህአፓ እየታገለ ይገኛል። እንደ ቀድሞ ሁሉ አሁንም የህዝብ ድምፅ በመሆን የህዝብን ድምፅ እያሰማ የሚገኝ ድርጅት ግንባር ቀደም ድርጅት ነው። ስለዚህ ጓዶች ኢህአፓ ሕያው ነው። አርማ አስረክበውን ቀጥለዋል። እኛም ለሚቀጥለው ትውልድ ለማስተላለፍ በሀገር ውስጥ የሚቻለውን ለማድረግ እየተሞከረ ነው። ስለዚህ በህዝብ መካከል ሆኖ እየታገለ ለሚገኘው ኢህአፓ የተቻለውን ድጋፍ በማድረግ ትግሉን አጠናክረን ለመቀጠል እንዲቻል የጓዶቻችንን ደም ደመከል ሆኖ እንዳይቀር በሚቻለው ሁሉ ድጋፍ እንድናደርግለት በትህትና ጠይቃለሁ። በውጭ የሚገኘውን የኢህአፓ ድጋፍ አካል በመገናኘት ድርጅቱን መርዳት የሚቻል መሆኑንም ስገልጽ በደስታ ነው። የተሰዉ ጓዶቻችን ምን ጊዜም ሕያው ናቸው። አመሰግናለሁ።
እርግጥ ማሳሰው በኋላ በደርግ ተማሪ ሹሜ ታደሰ የሚባል ሰው ነበረ።
የዛ ጊዜ ተማሪ ነው ኢህአፓ በመሆኑ በሆነ ባልሆኑ የያዙ ያስወጣል። ዛሬ ለቁታል ምግብ ይታሰራል። በቃ ሲብስበት በሰው ልጆች ኢትዮጵያን ነው እንደልብሽ ችግርሽ በኔ ያልፋል። ይህን መጽሐፍ ላይ በሳት ነዶ ውስጥ በሐሜት ቢላዋ ዘግቶ እየበላኝ ባንቺ ምክንያት ሰዎች ይፈጥራል። ሰዓት ነዶ ሲበቃው ችግርን ስቃይን ከታገሱ ያልፋል። ይህንን ነው የጻፈልኝ። እኔ እሱ ሲያነብልኝ ያደረገኝ ነበር። ልዩ እንትን ነበረው። ያንን በጣም ጎበዝ ነበር። ልዩ ደግሞ ሲያዩት ምላሰኛም አይመስልም። በተፈጥሮ የሚጽፍም በኋላ ተከለከልኩኝ። ሳንሱር ክፍልና ተሰረዘ። ሁለተኛ በዜግነቴ ሀገሬ ላይ ኢትዮጵያዊ ዘፋኝ አልሆነ። የፈረንጅ ዘፈን እየለቃቀምኩ ፒያሳ ሙዚቃ ቤት ገብቼ እየመረጥኩ የነ ጄምስ ብራውን የነ ኦትስ ሪዲንግ ምናምን ዘፈኖችን ቤት ተውኩት። አሁን ከጥቂት ቀን በኋላ እንትና ይሰማሉ። ኮሎኔል ግርማ ይልማል። ምንድነው የሰማሁት? አለማየሁ ዘፈኔን ከረከሩብኝ ብለህ አዘፍን ብለህ ልክ እንዳጋ መጽሔት ወጥቶ ድረሳ የተቃረበው ዘፋኝ የሚል በትልቁ የዚህን ጊዜ ነው። እንደዚህ አይነት ቋንቋ የለም እኛ ሀገር፣ ሳንሱር ይባላል። መናገር ኃጢአት ነው። እንዴት ኃጢአት ነው? ግስታ እንዴት አለ? የህዝብ አንደበት ስለሆነ ያየነውን እንጂ የምናውቀውን እንጂ የሌለ ነገር አናመጣም፣ አንዘፍንም። ስለዚህ የህዝብን ብሶት መልሰን ስንዘፍን እንዴ ይሄን ያህል ህዝብ ተበድሏል እንዴ ብሎ መንግስት እንዲነቃ ነው የምናደርገው። ባለ ሁለት ዓመት ግን መልሰ ይዘጉብናል። ካፌ ሳልጨርስ ገና ወረቀቱን ሳብ አድርገው እኔ ነኝ ኃላፊ ብሎ ፈረሙ እና ማህተም ሰጡኝ። የዕለት ሁለት አስቀረስኩት እንዳልከለከል እንደገና። በሰው ልጆች ብዕር ታሪክሽ ተጽፏል። እንደ ልብሽ ሁኚ ችግርሽ ይበልጧል። በሰው ልጆች ብዕር ታሪክሽ ተጽፏል። እንደ ልብሽ ሁኚ ችግርሽ ይበልጧል። ችግርሽ ይበልጧል። ስንቱ የተጣላኝ እሳት ነዶ ነዶ ሲበቃው ይጠፋል። ችግርም ስቃይም ከታገሱት ያልፋል፣ ከታገሱት ያልፋል። በሰው ልጆች ብዕር ታሪክሽ ተጽፏል። እንደ ልብሽ ሁኚ ችግርሽ ይበልጧል። ችግርሽ ይበልጧል።
በሰው ልጆች ምድር ታሪክሽ ተጽፏል። እንደ ልብሽ ሁኚ ችግርሽ ይበልጧል፣ ችግርሽ ይበልጧል። ዛሬ ስትሰው ነሽ ብዙ ሰው አይቶሻል። በኔ በከርታታው ሁሉም አቆልሻል። ከእንግዲህ ክስ ወዲያ አይነካሽም ክፉ ሞቱም ለእኔ ይሁን በቅድሚያ መርገፉ በቅድሚያ መርገፉ ችግርም ስቃይም ከታገሱት ያልፋል ከታገሱት ያልፋል።
እንግዲህ ተመልካቾቻችን መቼም አሁን በተመለከታችሁት ቪዲዮ ብዙ ትዝታዎችን እንደዚሁም የምታውቋቸውን ሰዎች ለማየት የቻላችሁ ይመስለኛል። የበለጠ ግን በመግቢያ ላይ እንደተናገርኩት አሁን አዘጋጁ የሚለቀው ቪዲዮ እጅግ ብዙ የሆኑ መረጃዎችን ያካተተ ታሪካዊ ሰነዶችን አብሮም የሰነደ በመሆኑ በትዕግስት እንጠባበቀው። በቅርብ እንደሚለቀቅ ነው የተሰማነው። እስከዛው ድረስ መልካም ቆይታ። ደህና ሁኑልኝ።